ሰላም በዛሬው ቪዲዮአችን ስለ ክሪስቲያኖ ሮናልዶ ማታውቋቸውን አስገራሚና ለማመን የሚከብዱ ክስተቶችን ማቀርብላችሁ ይሆናል። ሰብስክራይብ በማድረግ እንጀምር። በፈረንጆቹ አቆጣጠር በ2020 ላይ በዩሮፒያን ቻምፒዮንሺፕ ፖርቹጋል ከሃንጋሪ ሊያደርጉ በነበሩበት ጨዋታ ሮናልዶ አስቀድሞ ፕሬስ ኮንፈረንስ ላይ በመቅረብ አስተያየት እንዲሰጥ ይደረጋል። ታዲያ ጋሽ ሮናልዶ ወደ ተዘጋጀለት ቦታ ሄዶ ሲቀመጥ ከፊቱ ሁለት ኮካኮላ መጠጦችና አንድ ውሃ ነበር። ሁለቱን ኮካኮላዎች ከፊቱ አንስቶ ከሱ ራቅ አድርጎ በማስቀመጥ ውሃውን ከፍ ያረቃል። ታዲያ በዚህን ሰዓት ሮናልዶ በፈጸመው የሴኮንዶች ክስተት ምክንያት በዛን ዓመት የኮካ ካምፓኒ ገጥሞት ማያውቀውን ኪሳራ ያስተናግዳል። በገንዘብ ሲሰላ 4 ቢሊዮን የአሜሪካን ዶላር ከስሮ ነበር። ታዲያ ክስተቱም የሮናልዶን ተጽዕኖ ፈጣሪነት ምን ያህል እንደሆነ አሳይቷል። ሮናልዶ ልጅ እያለ ይማርበት በነበረው ትምህርት ቤት ውስጥ አስተማሪውን ተቀምጦበት በነበረው ወንበር ወርውሮ መጥቷል። ይህንንም ያደረገበት ምክንያት በሰዓቱ አስተማሪው የሮናልዶን ክብር ሚነካ ንግግር በማውራቱ ነበር። የሮናልዶም እናት ማሪያ ወደ ትምህርት ቤቱ ተጠርታ ልጇ ሮናልዶ አስቸጋሪ የሆነ ጸባይ እንዳለው በመናገር አብሯቸውን መቀጠል እንደማይችል የትምህርት ቤቱ ርዕሰ መምህር ይገልጽላታል። ይህም ክስተት ታዲያ የሮናልዶን ሕይወት እስከ ወዲያኛው ይቀይራል። እናቱ ማሪያ ሮናልዶ የኳስ እንጂ የትምህርት ፍላጎት እንደሌለው ከግምት በማስገባት ሌላ ትምህርት ቤትም እንዳይማር በማድረግ ሙሉ በሙሉ ትምህርቱን ትቶ ኳስ ላይ እንዲያተኩር ታደርጋለች። ማርያም እንደዚህ አይነት ውሳኔ ባትወስን ኖሮ ዛሬ ሮናልዶ የሚባል ኳስ ተጫዋች ላይኖር ይችል ነበር። በ2010 ሮናልዶ ኢሪና ሼክ ከተባለች ሩሲያዊ ሞዴል ጋር የፍቅር ግንኙነት እንዳለው ይፋ አደረገ። ማንም ባልጠበቀ መልኩም የወንድ ልጅ አባት እንደሆነ በፌስቡክ ፔጁ ላይ አጋራ። በጊዜውም አድናቂዎቹና ቤተሰቦቹ ፍቅረኛው እርጉዝ እንዳልነበረች ያውቁ ስለነበር አካውንቱ ሀክ ተደርጎ ይሆናል ብለው ቢገምቱም ሮናልዶ የተፈጠረውን ነገር እውነት እንደሆነ ያሳውቃል። የተፈጠረውም ነው። ሮናልዶ ወደ ሪያል ማድሪድ ከመዘዋወሩ ከአንድ ዓመት በፊት ከማንቸስተር ዩናይትድ ቡድን አጋሩ ጋር በመሆን ለቫኬሽን አሜሪካ ያመራል። እዛው አንድ ምሽት ሬስቶራንት በገቡበት በአንዲት አስተናጋጅ ላይ አይኑ ያርፋል። ላማለለችው አስተናጋጅም ስልኩን ሰጥቶ ይሄዳል። ቀጥሎም ያ ነገር ተፈጠረ። ከዛም በኋላ ሮናልዶ ከልጅቷ ጋር በተለያየ ከተማ በመኖራቸው ምክንያት ዳግም ያገኛት አልመሰለውም ነበር። ነገር ግን ከ2 ወራት በኋላ በደረሰው ስልክ ጥሪ ነፍሰ ጡር እንደሆነች ይነገረዋል። ይህም ስሙን እንዳይበላሽበትና ገጽታው ላይ ችግር እንዳይፈጥር በማሰብ ከልጅቷ ጋር የተፈጠረውን ነገር በሚስጥር ለመያዝ በዚህም ለልጅቷ 11 ሚሊዮን ዶላር በማቅረብ ነገሩን በድብቅ እንድትይዘው ብሎም የማሳደግ መብቱን እንድትሰጠው አድርጓል። እናም እስካሁን ድረስ የሮናልዶ የመጀመሪያ ልጅ የጁኒየር እናት ማን እንደሆነች ሳይታወቅ ቆይቷል። የዛሬው ቪዲዮአችን ይህንን ይመስል ነበር። ሐሳብ አስተያየት ካላችሁ ከስር ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናሉም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ በአስገራሚ ቪዲዮ እስከምንገናኝ ድረስ በያለንበት የዓለም ዳር በቸር ጠብቆ ቸር ያቆየን።